ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በ2018 በጀት ዓመት አጋማሽ ድረስ የፋይዳ ዲጂታል መታወቂያ የመመዝገቢያ ማሽኖችን ቁጥር ወደ 10,000 ለማሳደግ እየተሰራ መሆኑ ተገለጸ። የዲጂታል መታወቂያ አገልግሎትን በተለያዩ አካባቢዎች ለማዳረስ የአገልግሎት ማዕከላት የማስፋት ስራ እየተሰራ እንደሆነ በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ መታወቂያ ፕሮግራም የምዝገባ አስተባባሪ ደጀኔ ገብሬ ገልጸዋል። በአሁኑ ወቅትም 5,000 የመመዝገቢያ ማሽኖች አገልግሎት ላይ መሆናቸውን የገለጹት አስተባባሪው እስከ በጀት ዓመቱ አጋማሽ ድረስ የመመዝገቢያ ማሽኖቹን ቁጥር ወደ 10,000 ለማሳደግ መታቀዱን ገልጸዋል። አክለውም በአጠቃላይ በዓመት ውስጥ 60 ሚሊዮን ዜጎችን ለመመዝገብ እቅድ መያዙን ጠቁሟል። እስካሁን ከ27 ሚሊዮን በላይ ዜጎች ለፋይዳ ዲጂታል መታወቂያ መመዝገባቸው ተገልጿል። የፋይዳ መታወቂያ ምዝገባ አገልግሎትን ወደ ሩቅ አካባቢዎች እንዲደርስ በተንቀሳቃሽ የምዝገባ ጣቢያዎች አማካኝነት እየተሰራ መሆኑን አስተባባሪው መናገራቸውን ኢዜአ ዘግቧል። ከሰሞኑ በታንዛኒያ የተደረገውን ምርጫ ተከትሎ ተቃውሞ የበረታባቸው ሳሚያ ሱሉሁ ሐሰን በድጋሚ የሀገሪቱ ፕሬዝዳንት ሆነው ዛሬ ቃለ መሐላ ፈጸሙ። ባለፈው ሳምንት አጋማሽ በተደረገው ምርጫ ፕሬዝዳንት ሳሚያ ሱሉሁ 98 በመቶ ድምፅ በማግኘት ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። ዛሬ ደግሞ በመዲናይቱ ዶዶማ ሳሚያ ሱሉሁ በድጋሚ ፕሬዝዳንት በመሆን ቃለ መሐላ መፈጸማቸውን የሀገሪቱን ብሔራዊ የቴሌቪዥን ጣቢያ ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ፕሬዝዳንቷ ቃለ መሐላቸውን የፈጸሙት በምርጫው እንዳይወዳደር የታገደውና የምርጫው ውጤት እንዲሰረዝ የጠየቀው የሀገሪቱ ዋነኛ ተቃዋሚ ፓርቲ ቻዴማ የተካሄደው ምርጫ ለይስሙላ መሆኑን ጠቅሶ አዲስ ምርጫ እንዲደረግ እየጠየቀ ባለበት ወቅት ነው። ባለፈው ሳምንት ሮብ የተካሄደው ምርጫ ተከትሎም በተነሳ ተቃውሞ በርካቶች መገደላቸው የተገለጸ ሲሆን ከምርጫው 2 ቀን ጀምሮ ደግሞ የኢንተርኔት አገልግሎት ተቋርጦ ቆይቷል። አንድ የዲፕሎማቲክ ምንጭ በታንዛኒያ ዙሪያ ባሉ ሆስፒታሎችና የጤና ክሊኒኮች ምናልባትም በሺዎች የሚቆጠሩ የተመዘገቡ ሞቶች መኖራቸውን የሚገልጹ ታማኝ ሪፖርቶች እንዳሉ ለፈረንሳዩ የዜና ወኪል ተናግረዋል። ዋነኛ ተቃዋሚው ቻዴማ በበኩሉ እስከ ቅዳሜ ድረስ ከ800 ያላነሰ ሞት መመዝገቡን ነገር ግን በገለልተኛ አካል አለመረጋገጡን ለኤፍፒ ተናግሯል። የሳሚያ ሱሉሁ መንግስት በበኩሉ ከመጠን በላይ ኃይል ተጠቅሟል የሚለውን ውንጀላ ከማጣጣል በስተቀር ስለሞቱት ሰዎች አሃዝ ያለው ነገር የለም። ትምህርት ቤቶችና ኮሌጆች በዛሬው ዕለት ተዘግተው መዋላቸውን እንዲሁም የህዝብ ትራንስፖርት አገልግሎት መቋረጡን ዘገባው አክሏል። የዲፕሎማቲክ ምንጩ አክለውም ፖሊስ የኢንተርኔት አገልግሎት መቋረጥን ባለፈው ሳምንት የተፈጸመውን የጭካኔ ድርጊት የሚያሳዩ ተንቀሳቃሽ ምስል ያላቸውን ሰዎችና ተቃዋሚ ፓርቲዎችን ለማደን ጊዜ እየገዛበት ነው የሚሉ ሪፖርቶች እየወጡ እንደሆነም ተናግረዋል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ነው። አንበሳ ኢንተርናሽናል ባንክ በ2017 የሂሳብ ዓመት 1.4 ቢሊዮን ብር የተጣራ ትርፍ አገኘ። ባንኩ ያገኘው ትርፍ ከካቻምና ጋር ሲነጻጸር የ44.7 በመቶ ብልጫ አሳይቷል። ባለፈው ቅዳሜ በሸረተን አዲስ ሆቴል ጠቅላላ ጉባኤውን ያካሄደው ባንኩ የ2017 የሂሳብ ዓመት ሪፖርት ቀርቦ ውይይት ተደርጎበታል። የባለድርሻዎች የትርፍ ክፍፍል ደግሞ በአንድ አክሲዮን 423 ብር እንደሆነ ሪፖርቱ ያሳያል። ይህም በ2016 ከነበረው የትርፍ ክፍፍል በ142 ብር ከፍ ያለ ነው። በሂሳብ ዓመቱ ባንኩ 8.3 ቢሊዮን ብር ተቀማጭ ገንዘብ የሰበሰበ ሲሆን ይህም ከ2016 የሂሳብ ዓመት ጋር ሲነጻጸር የ23 በመቶ ብልጫ እንዳለው ሪፖርቱ ያሳያል። በዚህም መሰረት የባንኩ ተቀማጭ ገንዘብ 44 ቢሊዮን ብር ደርሷል። ከ19 ዓመት በፊት በ108.2 ሚሊዮን ብር የተከፈለ ካፒታል የተመሰረተው አንበሳ በሂሳብ ዓመቱ አጠቃላይ ሀብቱ 54 ቢሊዮን ብር የደረሰ ሲሆን ይህም ከቀዳሚው ዓመት ጋር ሲነጻጸር የ25 በመቶ እድገት አሳይቷል። በ341 ቅርንጫፎቹ አገልግሎት እየሰጠ የሚገኘው የባንኩ አጠቃላይ የብድር ክምችትም 36.2 ቢሊዮን ብር የደረሰ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር የ18 በመቶ ብልጫ አለው። የባንኩ የተከፈለ የካፒታል መጠኑም በ21 በመቶ ጭማሪ በማሳየት 3.7 ቢሊዮን ብር ደርሷል ተብሏል። የሰነዶች ማረጋገጫና ምዝገባ አገልግሎት በ2018 አንደኛ ሩብ ዓመት ከሰነዶች ማረጋገጫና ምዝገባ አገልግሎት 946 ሚሊዮን ብር ገቢ መሰብሰቡን አስታወቀ። የተሰበሰበው ገቢም ከእቅዱ 135 በመቶ ብልጫ አለው ተብሏል። ተቋሙ ገቢውን የሰበሰበው በተለያዩ የአገልግሎት ዘርፎች 259362 ጉዳዮችን በማስተናገድ እንደሆነ በፌስቡክ ገጹ ባወጣው መግለጫ አስታውቋል። በሩብ ዓመቱ የተስተናገዱ ጉዳዮች ብዛት አገልግሎት ተቋሙ ለማስተናገድ ካቀደው የ109 በመቶ ብልጫ እንዳለው በመግለጫው ጠቁሟል። ከተስተናገዱ ጉዳዮች ውስጥም 79 በመቶ የሚሆኑት በበይነ መረብ ሲስተም የተስተናገዱ መሆናቸውን
መጨመሩን አስታውቋል። በሩብ ዓመቱም 459112 ጉዳዮችን ማስተናገዱ ተገልጿል። የድሬዳዋና መሶብ የአንድ መስኮት አገልግሎት ማዕከልን ጨምሮ በ18 ቅርንጫፎቹ አገልግሎት እየሰጠ የሚገኘው ተቋሙ ልዩ ልዩ ውሎችን ማረጋገጥና የውክልና ስልጣን መስጫ ሰነድን ጨምሮ ሌሎች አገልግሎቶችን ይሰጣል።